ሄሎ አንተ ሌባ ሽማግሌ ባሻ ስማ፣ በሬውን ከሌባ ላይ ነው እንደገዛችሁት? ይኸው ሐሙስ ዕለት የሮጥኩኝ እሑድ ነው የቆምኩት። እየተሯሯጥኩ ነው። አራት አካብድ በእናትህ ሌቦች መርዝ ያርግባችሁ የኔ ገንዘብ። በጉን ድጋሚ ገጣጥመ እንድሰራው ነው እንዴ? ምንድን ነው? አንተማ ከንፈር ብታገኝ እንዴት እንደምመጣው አሰብኩት። ኧረ አባዬ ወገቤን ስላመመኝ እኮ ነው። የመስቀል ወፍና ባሽዬ ሆናችሁ በአመት አንድ ጊዜ ትላላችሁ። ባሽዬ አቺ ቦቼ አንጉስቲችን አልጠጥ አይ ሆዴን ትንሽ መድኃኒት ናት። አሁን ነው አስቀድቻት የመጣሁት። ያዙ ባሺ። አንቺ ምንድን ነው ያዝከው ደግሞ? እቺ ባሽዬ እውነትና ውሸት መለያ ማሽን ናት። ኧረ እባክህ ከየት መጣች? መንጮ የተሰራች እዛ ቅያሷ ጋር። ኧረ ባሽዬ ዳድ ነው ከአሜሪካ የላከልኝ። ማን ነው ዳድ? ደግሞ ዳድ የሚባል ጓደኛ ያዝከ? ኧረ ባሽዬ አባቴ ነው ልዘክስበት። ኧረ ጨዋታው ከአንቺ ይጀምር። የውስጥ ሱሪ አድርጋል እንዴ? አርጌያለሁ ዛሬ። ውሸት አላረገም። ቦቼ ዛሬም በባዶ። ኧረ ባሽዬ ይቅርብኝ፣ ይለምድብኛል። ሱስ አረከው እንዴ? እንደ አህያ መሬት ሲነካለ የዛኔ ታወራዋለህ። ና ቁጭ በል። እሺ እስቲ ኑ አብረን እንጨት እስቲ። ና የት አባ ና ቁጭ። ሰርቃችሁ ታውቃላችሁ? ቀለል ካለው እስቲ እንጀምር። እኔ አላቅም ባሽዬ። አረ በፍጹም በወልድ ስርቆት። አረ በስመ አብ እኔ አላቅም። ሶስቱም ውሸት ነው። ቴክኖሎጂ ልታመልጡ አትችሉም። እስቲ አብራራው። ባለፈው እዛ ቅያሷ ላይ ሃንግ ያዝኖት እኛ እኮ ነው ባሽዬ። ከዛ በጫማ ጥፊ ሶስታችሁን የጣልኳችሁ። ጫማ ጥፊ ደርሶኛል። ሊሊሹ ያመጣችሁ ነጩን ጫማ እኔ ነኝ የሰራው። ሊሊሹ ያመጣችሁ አቅፌው የምተኛው ያ ነጩ ጫማ። ሁለተኛ ጥያቄ እንዴት ነው ከሴት ጋር ግንኙነት ምናምን ተፈጥሮ ያውቃል? ባሽዬ እኔ ያውቃለሁ። የእኔ ጀግና ቦቼ። እሺ አንተስ? እኔ ክብሬን ለማንም አሳልፌ አልሰጥም። አይ ትምህርቴን ልማርበት። እሺ አንተስ? አረ አላቅም አባዬ አላቅም። ያንተ ቶቶቶ አውቃለሁ። አይነ ጥላ ነው ያንተ ቶቶቶ። አንተ አውቃለሁ። እስቲ እንስማው። ሁለቱ እውነት ነው። የቦቼና የዘ እውነት ነው፣ ያንተ ውሸት ነው። እስቲ ማብራሪያ። በላይ ከቻ ሲወጣ ሚስቱ ጋር የሚገባው እሱ ነው። እናንተ የኔ ልጆች ልትሆኑ አትችሉ። የኔ ልጆች አይደላችሁም። እውነት ነው። እንዴ ባሽዬ ልጆች አይደሉም። የኔ ልጆች እግዚአብሔር የምን ይሳናል? አትይሩታ ውጣ ውሾች ውጣ። ፎቶ አባዬ ከ3 ጊዜ በላይ መልሴን ስጠኝ ብዬ ጠየቅኩት። ምን ላይ ረሳሳኝ ነው እንዴ? አባ መልስ አትሰጭኝም? ባካተነታነት ዝርዝር የለኝም ተባልክ አይደል እንዴ? ስትወርድ እሰጥሃለሁ። አላረሳሳኝ ያንተ ብር ምን አይነቱ ነው? በጣም አንተ ያረሳሳን እንደዚህ ምን ነገር አላችሁ? ተቀበለው አሁን ስወርድ ወራጅ እዚህ ጋር ያዝልኝ። ደረስክ? እሺ በቃ ወረዳ ወረዳ። እሺ በቃ ዝጋት በሯን። እሺ ገጠም አድርገው ስለማይዝ ገጠም አድርገው። በቃ ዝጋው። ማን እየቸኩያለሁ እኮ ዝጋው። ቶሎ ገጨት። እስቲ ገጨት። አዎ ሲጀመር ነኝ ንፍጣም ነኝ ጅል ነኝ። እዛው አልቀበልም፣ እዛው ተቀበል እያልኩ የነካሁት ሁሉ የሚበስልኝ አብሳዊው ባሻ። ኦ ማይ ጋድ ሊሊሾ በእናትሽ ትንሽ ሻወርማ ነበር ያሰብኩት። ፈጢራ ሆነችብኝ። የአራዳ ሊስቶኝ ይገባሻል። የአራዳ ሊስቶ ነው አያ አረባሽዬ ጠላቂጣ በብረት ምጣድ ያደግኩ ሰውዬው ዘመና ያረግሽ ሊሊሾ አመሰቅ ወድጄዋለሁ። በእናትሽ ምን ጀመርክ ደግሞ ዛሬ? አንተ የባብ ልጅ አፈን እንዳከፍተ ምን ሆነ ነው እንደዚህ? አዲስ ስታይል ነው እንከተለ። ምን ረሳሁት ነው? ባለፈው የመታኝ ነው። ምንድን ነው ባለፈው የቆለፍኩሽ? ዛሬም ፍጠንና እቆልፋለሁ። ያው ለእናንተም ተገዝቶላችኋል። ኧረ አባዬ እናመሰግናለን። ዝበላ ከኔ አይደለሁም ለእናንተ እኔ መርዝ ነው የምሰጥ። ያውልህ እቺ ነገር ያውልህ አንካዬ ለአንተ ነው። ከዚህ በኋላ የፀጉር መቆረጫ ምናምን በል እንዲህ ልብ ላይ ነው የምቆምልህ። ራስን በቃ ያው ለቀጠሩና ቅርጽ እያወጣጣሽ ምናምን መውጣት ነው። ለሌላ ቦታ ትሆናለች እንዴ? እስቲ ሞክረውና ስልብ ሲያደርግ የዛኔ እናወራለን። ይሄኛውን ደግሞ ለአንተ ነው የገዛችልህ። ያውልህ የአራዳ ልጅ ሁል ጊዜ ሳይ ጁስ ቤት ነው የምትመስለኝ። ሁሌ ሎኝ ቶርኔ ነው ከገባ እንካ ፋፋ በላ አንዳንዴ
ባሽዬ እኔን ረሱኝ ነው። ሞት ድልት ያርገኝ። ነይ። ኧረ እንዴት እረሳሻለሁ? ግን ለአንቺም ገዝቼልሻለሁ። ትንሽ አንቺ ነቃ ስለምትል ታፕታፕ ለላይቭ ምናምን ለቲክቶክ እቺ ላይ ታሪፍ ናት። እንኪ እቺ ለአንቺ የተሸመተችው ምንድን ነው? ዛሬ ገበያ ተወጥቶ ነው? ቀረኩ ወጥቶ ተከራክሮ ምናምን መምጣት ቀረኩ። ይኸውልህ ቤታችን ቁጭ ብለን በሱቅ አፕሊኬሽን ቁጭ ብለን እዚሁ ነው የሸመትነው። ከፈለክ የቤት እቃዎች፣ ከፈለክ የስጦታ እቃዎች፣ ሽቶች፣ ሰዓቶች፣ ኤሌክትሮኒክሶች ምን በቃ የሌለውም ብትጠይቅኝ ይሻላል። ፕሌይ ስቶር ላይም ካፕ ስቶር ላይም አወርደሽ ቦቼ ፈለግሽውን ነገር አዘሽ ቤትሽ ደቅ ብለሽ መግዛት ነው። ኧረ ባሽ ድሮም እኮ ነቃ ያሉ ኖት። ነቃ ማለት ነው እንጂ እነዚህ ያሉ አንድ የልብስ አራዳዎች። እኔ ነቃ ብያለሁ ቦቼ። ያው ሊልሹ እኛን በስጦታ እንዳመሸበሽን እኔ ደግሞ ትንሽ በእራት ብክስሽ ምን ይመስልሻል? የኔ ሀሳቢ እስቲ አንዴ እጅን አምጣው እስቲ። ለመድኃኒት እንድድን ነው መድኃኒት ነው። እስቲ አምጣው አንዴ። አንተ ውሻ እኔ በሁለት ጓድ ቀጣ ዶክተር ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካርድና ቀልዱ እያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን ግጥም በኋቃ ውስጥ በጭንቅላት ለቆ ነው አንገት ዞር ፉገራ ትሮማ ዲስ ኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው አልችልም። ታው ቀልድ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር፣ ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ዶክተር ተረጋጋ። ማደንዘዣው ጋር ስትባል እምቢ አጣዳ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ኮሜዲ ከፈለክ ኮሜዲያን አሲኖ ዛሬ በዩቲዩብ ቻናል ስታንዳፕ ይለቃል። አታይም እንዴ? በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ይኸውልህ ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያደርግልህ ቲቪ እንዴት ነሽ? አለሁልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ እሷ ነው? አዎ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር፣ እናቴ ዶክተር፣ ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽን እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌቨንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አየር መንገዳችን ለእኛ እንደሆነን አለኝታ፣ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ይሄ ልጅ ሁሌ እንደቀማኝ ማንቸስተር ዩናይትድ ዛሬ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ ይብላ ደሞ ወያላ ዝም ይችላል። አርሳ ይችላል። ወያላ ዝም። አሁን አፋት ከፈትሽ ነው ስነ ስርዓት ናት። ወያላ ዝም እንዴ! ሁሌ በትንሽ ትልቁ መቀጥቀጥ ለምደሻል። ለዚህ ለም ከዚህ በኋላ እንታያለን። እሺ ዛሬ ይለያል። God have mercy upon us.
አባዬ አገባለሁ ፍቅረኛ ነው ሰላም አለ አውሪ የኔ ልጅ ለነፍሴ ነው የደረስክልኝ አግብተው ሰድልኝ እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ እኔ በዚህ እድሜ ፔንሲዮን ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከ ዛሬ ካሁን በኋላ ግን በቃኝ በቃ አግብተው ሰድልኝ እያልኩ እሺ ስለምንድን ነው የሚያወሩት እንዴ አግባት እያልኩ ነው እኔ ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል ጥሎሽ ሁላ እንዳጥል ቤተ ወስደ ጣልልኝ ስፈልግ እሱ እሺ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ ምን ችግር አለው አቅም ትዳር እኮ በረከት ነው በዛ ላይ እኔ እንተጋገዛለን ይገርማል እኔ ከሷ እናት ጋር ስጋባ አንድ ሳንቲም አልነበረኝ ለረጅም ጊዜ ምን እንደምንበላ ታውቃለህ ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር ምንበላ ዛሬ ግን ያ ሁሉ አልፎ ብቻዬን አንድ ሳምቡሳ ለመብላት በቅቻለሁ እንዴት እሷ ስለሞተች ማለት ነው እናትየዋ አታስብ እቺን በቅርብ አፈር ልናለብሳት እንችላለን እያልኩ ነው ምን እያልከው ነው አባዬ ተሰማኛለህ እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት አዝዬ መሬት አልነካትም እቺ ልጅ ጁስ ነው ስትጠጥ ውሃ ጠጥታ አታውቅም የምትታጠበው ላኩ ባምቡሃ ነበር እኮ እቺ ልጅ ኧረ አባዬ ተው አንዴ ስልክ ላውራ እሺ አንተ ዝም ብለህ ሰርጉን ደግስ በቃ ከዛ መልሱን ያዘው ቅልቅሉን ትደግስበታል እንተጋገዛለን ጥቅም ወይ ጋራ ስለሆነ ይያል እሺ ግን እኮ ይሄን ያልከው ከሷ ጋር አልተግባባንም እንዴ መጀመሪያ አግባት ከዛ አግባባት ከዛ በፍቅር ግደላት እንዴት ይጠፋል ወንድ ልጅ አይደለ እንዴ አንተ እሺ ጋሽ ተዳራችን ቢፈርስስ አይፈርስም ምን ይያለው መርቃችኋለሁ ይውላችሁ ተዋደዱ ተፋቀሩ ውለዱ ክበዱ በልጆቻችሁ ተከበሩ አንድ ላይ ብሉ አንድ ላይ ይሩ ተፋቀሩ ከዚህ በላይ መርቃት አለ አረ ምንም የለም ታዲያ መቼ ላግባት በፈለክበት ቀን አግባት ከፈለክ ማለት አጥበ ጨምቃ አስጥታ አግባት እምቢ ካለች ጠልዝ አግባት እኔ ግን ቅድሚያ ምን ታረግላታለህ ቀለበት ታረግላታለህ በቅርብ ማለት ታዲያ መቼ ላርግላት ጋሽ ዛሬ ነው ይኸውልህ ቀለበት አይደለም ዘለበት ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ ደግሞ ቶሎ አስራግ ምንድነው የለህም እንደ አስረግላት ጋሽ አለኝ ታዲያ አስቋጥር እንጂ ቶሎ ምንድነው አጂ የሚገርም ሰው ነው ያመጣችሁ ምርጫ ታውቂበታለች በእውነት የኔ ልጅ በእኔ ወጥተሽ ነው ሞጫ መግቢያው ላይ ቆርጦ ያደረከው የኔ ኧረ በፍጹም መጨነቅ የለብሽም እንዴ ምን ሆነሽ ነው ሰው ነው የማይፈሳለ እንዴ ፍጡር ሆኖ የማይፈሳለ እንዴ ምን ሆነሽ ነው የኔ ፍቅር ስለተረዳኸኝ አመሰግናለሁ እንዴ ምን ሆነሽ ነው እንዴ ይሄ እኮ ኖርማል እኮ ነው እንዴ ቀልድና ቁም ነገር ለያ እንዴ የኔ ፍቅር በጣም ይቅርታሽ አይ ኖርማል ነው ስለዚህ ሰው ሆኖ የማያስነጥስ የለም መቼስ ንፍጥ የሌለው ሰው አለ የለም ኖርማል ነው ኦ የኔ ፍቅር በጣም ነው የማመሰግነው እሺ ምንድነው እንደዚህ አፍ መክፈት እንዴ ማለት እንዴ ምንድነው አፈን እንደዚህ መከፍተው ማለት እንዴ አፍ ከፈታ እኮ አይደለም እኮ ይሄ እኮ እያዛገኝ እኮ ነው ሄደ በእናትህ አንተ እኔ ስንት አመደን ቻልኩትኝ እንካ ስልክ ረስቸው አንቺ ማራት እኮ ነው የቀረሽ በህግ አምላክ እኔ ዛሬ ያላስገባ እንዴ ምን ችግር አለው አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነግሬያለሁ ምንም ጓደኛዬ ነው ምን ላድርግ ከስራ በመውጣበት ሰዓት ነው መጣው በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው አረሽ በሉኝ ባኩትን እንዴ ናግባሽ ሁሌ ከመሸ ዛሬማ ጠይቀዋለሁ እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው ምንድነው ምን ላድርገው በጣም የቅርብ ወዳጄ ነው ያረፈውና እየመጣው ቼክ ካላረኩታስ በቃ ከወዳጅ በላይ ነው አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው ወዳጅ ብቻ ወንድሜ ነው ያረፈው እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ አይደለም አሁን ግን በቃ ባሏ ሆኛለሁ አብረን እየኖርን ነው በፈጣሪ ጸጸቱ ነው የሚያመላልስ አስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ ብዬ ነው የምመላለሰው አዎ ሁሉ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል መጥቻ አይቼዋለሁ ዙሪያም ነበረዱን አራቱንም አቅጣጫ ቼክ አድርጋለሁ ሞቷል ዛሬም ፈንቅሎ ይወጣል እኔ አላምነውም እንዴ እሱስ ወደማይመለስበት ሄዷል ይብላኝ ላንተ በቁም ለነቀልከው አያችሁ አይደል ብድር ምን እንደሚያደርግ በድሉ ብሬን አመልስም በድሉ ወንድሜ ምሳ ግዛልኝ የለኝም ማለት እሺ ቡና ግዛልኝ የለኝም እሺ የትራንስፖርት ሰርታበላ የለኝም ማለት በቃ እሺ እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ
አዎ ልክ እንደሱ በመልክ ደርድሪያቸው። አዎ ኧረ እባክሽ ቀይና ጮማውን አትቀላቂው እባክሽ። ምን አይነት እንደው እዚህ ቤት ትሽ። ይቅርታ ወንድሜ፣ ብቻህን መንገድ ላይ ምን እየሰራህ ነው እንዴ? ምን ሆናል? በዓል እኮ ነው። እና ምን እያደረክ ነው? አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አድርገን ዘልዝለን እንደምንሰቅለው በምናቤ የነገርኳት ነው ለባለቤቴ። እና በዚህ ዓመት ቅርጫ አልገባህም? ገብቻለሁ። እና አክሲዮኔን ሸጬው ወጥቼ ነው በትርፍ ሸጬው። በጣም የሚገርም ነው። ጭራሽ ቅርጫንም በአክሲዮን አደረጋችሁት? ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም? ደፋር። ዘንድሮ ቅርጫ በአክሲዮን ነው። የራሱ ደንብና ህግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው። እሱንም በሬው ለመታረድ ፈቃደኛ ከሆነ። 2017 እንዴት ነበር? 2017 በጣም ድንቅ ዓመት ነው። በተለይ ለኔ እንደግል ሳቲስፋይድ የሆንኩበት ዓመት ነው። ኑሮ የተወደደበት። ይቅርታ ይሄ ይቆረጣል። ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል። ዘይትና ስንዴ በራችንን እያንኳኩ የሰጡን ይመስል ማለቴ ኑሮ የረከሰበት የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት ዓመት ነበር። በጣም ደስ የሚል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ ዓመት ነው። ተመስገን ነው። እቺንስ ማን ያየብን? በጣም ጥሩ። ለ2018 ምን ትመኛለህ? ያው እንደ ሰው ብዙ ነገር እመኛለሁ። ከምንም በላይ ኑሮ እንዲረክስ። ለነገሩ ኑሮ እንኳን አይረክስም በዚያ አካሄዱ። እንደ ምሩጽ ይፍጠር ማርሽ እየቀየረ እኮ ነው ያሰቃየን። ይወደድ። ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ። ማንም በየጢሻው አይሙት። የትኛዋም እናት አታልቅስ። በቃ ሌላው ትርፍ ነገር ነው። በተረፈ ጨቅጭቂ። ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ። ያው የቀረው አካውንቴ ነው። 1000 ዓመት ኑሮልኝ እንኳን አደረሳችሁ። በዚህ አጋጣሚ ጥሬዋን እኔ ጋር መተህ መቁረጥ ትችላለህ የምትሉ አንዳንድ አካላት ካላችሁ ዴም አድርጉኝ። አረ በስነ ስርዓት አንሳኝ አንተ ሰውዬ። እንዴ የሆነሷ እንዴ መቼ አነሳኝ? አሁን ታዲያ ካነሳኝ ስታነሳኝ ለምን ስቃል አለኝም? አሳጅኝ እስኪ። ምን ይሄ እኔ ነኝ? እና ታዲያ አንተ እኮ ነህ። ምንድነው ራጅ ነው ያነሳኝ? ከወደኩበት ነው ያነሳኝ። ምንድነው ይሄ ፎቶ? ምንድነው ፎቶ ነው? ፎቶ ነው እና ቺፕ ነው እንዳነሳኝ። እንዴ ከዚህ ስተኛል እኮ። ምንድነው አንተ በዚህ ነው መሬትን በድንጋይ ትስታለህ ማለት ነው? ምንድነው ከዚህ በላይ እንዴት ላንሳ? አረ ተኝታ አትነሳ። ሲጀመር አንተ ፎቶ ማን ይቅርብ ብረት አልሳሽ እጂ ጠንከር ይላል። የሰው ስም በክፉ አታነሳም አንተ። ቡና ብትሆን አንተ ውሃ አታነሳ። እንኳንም አንተ የአሜሪካ መንግስት አሉንክ እያልኩ ማዕቀብ ትጥላለህ እንጂ አታነሳ። የበላበትን አታነሳ። ፈሳ ኮርና ነው እንዳያነሳኝ። እንዴት የራሴ ፎቶ ላይ እኔ የለሁበት? ምንድነው እሱ ለኔ ተው በእናትህ። በኤዲቲንግ አስገባለሁ። በኤዲቲንግ አንኳኩቼ ነው ሳላንኳኳ ነው የምገባው። አንተ ሲጀመር ፎቶ አትበል እንትን ፌጦ እያልክ ብትዞር ነው የሚሻለው። ጉርድ ፎቶ ላይ እግር ታስገባለህ። ምን አይነት ጥበብ ነው ያለ በእናትህ። ለኔ ተው በኤዲቲንግ እንጎርዷለን። ደግሞ ሲታጠብ እኮ ይጠራል። ይሄ በበረኪና ቢታጠብ አይጠራም። ለማስታወሻ አንሳኝ ብለህ ማስለቀሻ ታነሳኛለህ። እኔ ሞቼ ድንኳን ውስጥ እሱ ፎቶ ቢሰቀል በእኔ መሞት ሳይሆን ዘመድ አዝማዶቼ በፎቶ ነበር የሚያለቅሱት። ይሄን ፎቶ አልወስዶም እንጂ በወስደው ቤቴ ሳይሆን ጣሪያ ላይ ነበር ምሰቅልልህ። ደግሞ ካሜራ ምንድነው? ኮፒ ማሽን ነው ምንድነው? በዚህ ካሜራ ላይ ያነሳኝ አይደል? በአንድ ሊትር ውሃ ዋጣት ካልደበረ ማለት ነው። ይሄ ካሜራ